የዘመኑ ሴቶች ደግሞ ማለት ነው ሳናረግዝ አርግዘናል እያሉ ዶክተር እንኳን አናፍሩም። ሽንት ቀይሮ ነው ምርመራው ትክክል አይደለም የምንለው ማለት ነው። ምን አይነት አይናውጣ ዘመን እንደደረስን አላውቅም። ሰው እንዴት ሳያረግዝ አርግዣለሁ ብሎ ወንድ መያዝ ይፈልጋል። ወንዱ ሳይወደን ሳያፈቅረን ኧረ ስንት ጉድ አለ። ስንት ጉድ ነው የምንሰማው። ሰላም እንዴት አላችሁ? የመታገስ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እኛ ገና ብዙ እንሰማለን፣ ብዙ ነገር እየሰማን ነው። የማንሰማ የለንም። አንድ ሰው ሳይፈልግን ገና የውሸት አርግዘናል ብለን የሚታወቅ ነገር እኮ ነው። ይሄ የሚታይ ነገር ነው። የሚታይ ነገር ኧረ በስመ አብ አይታችኋታል። ልጄ እያለች እነ ጽጌና እንትና ስታሰቃይ ኖራ ዛሬ እውነቱ ወጣ ማለት ነው። እውነት ከእውነቱ መቼም አይዘልም። አቶ ሜሪ ለማገናኘትም ለማጣበስም አንደኛ ናት፣ ለመለየትም አንደኛ ናት። እንግዲህ ይሄን ሁላ መጀመሪያም ስታመጣት ሜሪ ነበረች። ሮጣ ጽጌ ቀለበት አላስርም ስትል ጽጌን ለማናደድ ብላ አንጥታ አቶ ዳንሻ ሄደው የተከበረውን ክብረ ንጽህና ይወስዳል። በዛው ልጅቷ አረገዝኩ ትላለች ሊተዋት ሲል። ከዛ በኋላ ደግሞ ኧረ በስመ አብ። ግን አንድ ነገር ልንገራችሁ ቤተሰቦች ማለት ነው። ወንድ ልጅ በልጅ አትሰሩት። እውነት እንዴ መጀመሪያ እናንተን የወደዳችሁ፣ መጀመሪያ እናንተን ያክብራችሁ፣ እናንተን ከወደዳችሁ፣ ካከበራችሁ፣ ካፈቀራችሁ ከዛ ልጅ ትወልዱለታላችሁ፣ ያከብራችኋል። ልጅ እናንተን ሳይወዳችሁ ግን ቀድሚያ ልጅ ወልዳችሁ በልጅ እናስረዋለን። ይሄ እኮ እስር ቤት ማለት ነው። እንዴ በልጅ ለምን ታስሯቸዋላችሁ? ሳይፈልጓችሁ አልተፈለጋችሁበት ቦታ አትገኙ። እውነቴን ነው። እኔ አልተፈለግኩበት ቦታ አይደለም መገኘት፣ መታየት እራሱ አልፈልግም። የማልፈለግበት ቦታ ማለት ነው። መታየት ድምጤንም ማሰማት አልፈልግም፣ መታየትም አልፈልግም። ለምን ብዬ እንዴ እኔ እኮ ሰው ነኝ፣ ክብር ያለኝ ሴት ነኝ። እሱ ክብር አሳጥቶ ገና በልጅ ይይዘዋለሁ ብዬ ያላረገዝኩትን ልጅ አርግዣለሁ። እኔ እሱን አርግዛለሁ ብሎ ነው ዳኒ ይፈልጋል። ግን ለልጁ ሲል ወንድ ልጅ ስለሆነ ልጁንም መካድ አልፈለገም። እሷም ሴት ልጅ ስለሆነ ማክበር ይፈልጋል። በዛ አጋጣሚ ዳንኤል ጎበዝ ልጅ ነው። የሚወደው ጽጌን ነው። ያው በጊዜው በተፈጠረው ነገር ማለት ነው። ብቻ አንድን ወንድ ልጅ ራሱ ፈልጎ ወዶ ፈቅዶ ሲያፈቅራችሁ ነው እንጂ ሳያፈቅራችሁ በልጅ እናስረዋለን። ውሸት ነው። አንዳንዶቹ አላቅልሽም